ቢስሚላህ ያው ስሜ ጀማል መሐመድ ይባላል። የቢላል ሀበሺ የልማትና መረዳጃ ድር ዋና ስራ አስኪያጅ ነኝ። እንግዲህ ሁላችሁም እንደምታውቁት ቢላል ሀበሺ የልማትና መረዳጃ ድር ላለፉት 25 ዓመታት በርካታ የበጎ አድራጎት ስራዎችን እየሰራ መጥቷል። በተለይ እነዚህን ስራዎች በአዲስ አበባና በአዲስ አበባ ዙሪያ በሚገኙ ድጋፍ የሚሹ ወገኖችን ነው እየደገፈ የመጣው። ለአብነት ያህልም በትምህርትና ስልጠና ዘርፍ ድጋፍ የሚሹ ወገኖችን የቲሞችን ጨምሮ በርካታ ድጋፎችን እያደረገ ቆይቷል። በጤናው ዘርፍም እንደዚሁ አረጋውያንን፣ አካል ጉዳተኞችንና ሌሎች የሕክምና ድጋፍ የሚሹ ወገኖችንም እንደዚሁ ከቀላል እስከ ከባድ የሚባል የሕክምና አገልግሎት እንዲያገኙ ያደረገበት ሁኔታ ነው ያለው። ሌላው አገልግሎቶቹ እንደዚሁ በኢኮኖሚ ዘርፍ በተለይ በኢኮኖሚው ዘርፍ ደግሞ በፋይናንስ ደረጃ ዑለሞቹንም አረጋውያንም ሌሎች ደግሞ ድጋፍ የሚሹ ወገኖችንም እንደዚሁ የወርሃዊ ድጋፍ የፋይናንስ ድጋፍ እያደረገ የቆየበት ሁኔታ ነው ያለው። የአስቤዛ ድጋፍ የሚሹትን እንደዚሁ በየወሩ አስቤዛቸውን ሊችሉ በሚሉበት ወርሃዊ ወጪያቸውን ሊሸፍኑ በሚችሉበት አግባብ ልክ እየደገፈ ነው የሚገኘው። ሌላውና ዋነኛው ነገር እንግዲህ ስልጠና ማዕከላቶቹን ከማቋቋም ጋር በማስተሳሰር በተለይ አጫጭር ስልጠናዎችን በመስጠት በርካታ የሰልጣኞችን እያስመረቀ ያወጣበት ሁኔታ ነው ያለው። ከዛ የሚወጡትንም ደግሞ እንደዚሁ እንደየፍላጎታቸው በልብስ ስፌት፣ በልብስ ማጠብ ሊሆን ይችላል፣ በጥልፍ ስራ እንደዚሁም ደግሞ ከጉልት እስከ በከብት እርባታ ድረስ በተለያዩ ሙያ ዘርፍ እነሱ በሚፈልጉት የሙያ ዘርፍም እንደዚሁ እያደራጀ ያለበት ሁኔታ ነው ያለው። የቀብር አገልግሎቶቹ ሁላችሁም እንደምታውቁት በኮቪድ ጊዜ ጭምር ሳይቆም በጣም በርካታ አድራሻ የሌላቸውን ዘመድ ያላቸው ወገን የሌላቸውን እንደዚሁም ደግሞ የኢኮኖሚም ችግር ያለባቸውን ወገኖች በተለያየ አቅም በመደገፍ ከትራንስፖርት እስከ ቀብር አገልግሎት ድረስ ሙሉ ወጪውን በመሸፈን አገልግሎት እየሰጠ ያለበት ሁኔታ ነው ያለው ማለት ነው። ከዚህም ባሻገር አልፎ አልፎ እንደየሁኔታው የውሃ አገልግሎቶችን እንሰጣለን። የአልባሳት ድጋፍም የምናደርግበት ሁኔታ ነው ያለውና ከዚህም በላይ ያልተጠቀሱ በጣም በርካታ ስራዎች አሉ። እነዚህን ስራዎች እንግዲህ በዚህ በአዲስ አበባና በአዲስ አበባ ዙሪያ ሲሰራ ከቆየ በኋላ በስትራቴጂክ እቅዱን ባስቀመጠው መሰረት 25ኛ ዓመቱን ምክንያት በማድረግ ደግሞ እነዚህን ስራዎች ወደ ክልል ተደራሽ ማድረግ አለብን፣ ማህበረሰቡ ተጠቃሚ መሆን አለበት። ብሎም ደግሞ የቢላል ተሞክሮዎችም ደግሞ በየክፍለ ሀገሩ ቢላልን መሰል ተቋማቶች ደግሞ ተቋቁሞ በቅርበት ማህበረሰቡ ማገልገል አለባቸው ብለን በማሰብ እንግዲህ አሁን ላይ በአማራ ክልል ደሴ ከተማ ላይ የአማራ ክልል ማህበረሰብን ተደራሽ ሊያደርግ በሚችልበት አግባብ ልክ የቢላል ሀበሺ ቅርንጫፍ የተመሰረተበት ሁኔታ ነው ያለው። ኦሮሚያ ክልል ላይ ቀደም ብለን ከ3 ዓመት በፊት የጀመርንበት ሁኔታ ነው ያለው። ትምህርት ቤት ዳደት ትምህርት ቤት ላይ አገልግሎቱን የሰጠነው ከ3 ዓመት በፊት ቢሆንም እንደ ቅርንጫፍ ጽሕፈት ቤት ግን እንደዚሁ በሸገር አስተዳደር ገላንጉዳ ክፍለ ከተማ ኬንታሪ ከተማ ላይ እንደዚሁ ቅርንጫፍ ጽሕፈት ቤቱን ከፍቶ እየተንቀሳቀሰ ይገኛል ማለት ነው። ይሄ የተከፈተበት ወደፊትም እንግዲህ አሁን በቅርቡ ደግሞ ብዙ 75% ፕሮሰሱን ጨርሰናል። አፋር ክልል ላይም እንደዚሁ በሰመራ እንደዚሁ ቅርንጫፍ ለመክፈት ኦልሞስት አሁን በቅርቡ ይፋ የምናደርገው ነው የሚሆነው። ያለቀበት ሁኔታ ነው ያለው ማለት ነው። እነዚህ እንግዲህ እየቀጠሉ ይሄዳሉ ማለት ነው። በሁሉም የክልል ከተሞች ቅርንጫፍ ጽሕፈት ቤቶቻችንን እየከፈትን በተለይ ቅድም የጠቀስኳቸውን የተለያዩ የበጎ አድራጎት ስራዎቻችንን አስፍተን የቀብር አገልግሎቱን፣ የኢኮኖሚ ድጋፉን፣ የትምህርትና ስልጠናውን፣ የጤናውን ድጋፍ ተደራሽ ማድረግ አለብን ብለን ተነስተናል። እነዚህ ሲደረጉ እንግዲህ በዋናነት እዛ ያለውን ማህበረሰብ ሪሶርስ ተጠቅሞ እዛ ያለውን የማህበረሰብ ኦርጋናይዝድ አድርጎ የመሄድ እና ቢላልን ልክ የራሱ ህንፃ እዚህ አዲስ አበባ ላይ እንደተከለ ሁሉ እዛም ከትንሽ ብንጀምርም ወደፊት ግን የራሳቸው የሆነ ማህበረሰቡ በተለይ እዛ አካባቢ ላይ የሚኖረው ሰው በራሱ ሀብት በራሱ ተነሳሽነት በራሱ ሰዎች የሚመራበትን የሚያስተዳድረው አንድ የራሱን የቻለ ተቋም እንዲኖረው ለማድረግ ነው። ይሄ ደግሞ ተደራሽነቱን የበለጠ ቅርብ ያደርገዋል። እዛ አካባቢ ላይ መድረስ የሚገባውና መደገፍ የሚገባቸው ሰዎችን በቀላሉ እንዲደገፉ ያደርጋል። እዛ አካባቢ ላይ ደግሞ ምስኪኖችን መደገፍ የሚፈልግ ሰው ደግሞ መጥቶ ተቋማዊ የሆኑ አሰራሮችን የሚያገኝበት እድል ይኖራል። ስለዚህ ለሰጪውም ለተቀባዩም ምቹ ሁኔታን የመፍጠር እድል ነው ያለው። እነዚህን እያጠናከርን በሌሎች ክፍለ ከተሞችና በሌሎች መሰለ የክልል ከተሞችም ጭምር እንደዚሁ እያሰፋን የምንሄድበት ነው ያለው። ያው የቢላልን አርአያ ማስቀጠል ነው የሚሆነው እንግዲህ በዋናነት ማለት ነው። እነዚህ የከፈትናቸው ቅርንጫፎች ወደፊትም የምንከፍታቸውም ጭምር ማዕከል ያደረጉትና ዋና ዓላማው ማህበረሰቡን በቅርበት ለማገዝ እስከሆነ ድረስ እንግዲህ ቢላልን ከዚህ በፊት ደግፋችሁ ከጎናችን የቆማችሁ የማህበረሰብ ክፍሎችም ከዚህ በፊትም ስለ ቢላል ደግሞ እውቀቱም ኢንፎርሜሽኑም የሌላችሁም እንደዚሁ የቢላልን ዓላማ ተረድታችሁ በተለይ ሁሉም በሚችለው ልክ በዱዓ ማደገፍ የሚችለው በዱዓ፣ በገንዘብ የሚደግፈው በገንዘብ፣ በእውቀቱ የሚደግፈው በእውቀቱ ከጎናችን ቆሞ የነዚህን ተቋም ውጤታማነት ላይ በተለይ በጣም ጥረት እንድታደርጉና እንድትደግፉን ከአደራ ጭምር እናስተላልፋለን። ይሄ ሲሆን ሁላችንም እንግዲህ 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ግን ሸክሙ ነው። ስለዚህ በዚህ ረገድ እንደው ከጎናችን እንድትቆሙ አደራችንን እናስተላልፋለን። ሁሉም ይመለከተኛል የሚል ሰው እኛ የሂውማኒቲ ስራ ነው እየተሰራ ያለው፣ ሰብአዊነት ስራ ነው፣ የልማት ስራ ነው፣ የድጋፍ ስራ ነው፣ ምስኪኖችን የመደገፍ ስለሆነ
ሁሉም ይመለከተኛል የሚለው ወገን ከጎናችን እንዲቆም በዚህ አጋጣሚ ጥሪያችንን እናስተላልፋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከታላቁ መሪ ከኛ ነብይ ይዞ ተርቧ